1 ሚሊዮን ብር አንደኛ ለወጣ ሰው፣ 500,000 ብር ሁለተኛ ለወጣ ሰው፣ 300። ሰሞኑ በኢትዮጵያ እየተካሄደ ያለው የኢትዮጵያ ቲክቶክ ክሬቲቭ አዋርድ ከመቼም በላይ ትኩረት ስበዋል። ከብዙ እጩዎች መካከል ጥቂቶች ብዙ ታጭተው ለማሸነፍ ቮት እየተደረጉ ነው። ከድምጽ ብልጫ እስከ ፍትሃዊነት ዳኝነት ውዝግብ የበረታ ነው። አላስተዋልም እንጂ አንዳንድ ቲክቶከሮች ለምርጫ ያልቀረቡ አሉ። ነገር ግን እውነተኛው ጥያቄ ይህ አይደለም። ይህ ሽልማት የኢትዮጵያ ወጣቶች ወደ ፈጠራ ጎዳና እየመራ ነው ወይስ የቲክቶክ ወደ ገንዘብ ማግኛ መንገድ እየተቀየረ ነው? በሽልማቱ የተገኘን ትላልቅ ገቢዎች እና የቲክቶከሮች የስራ ለውጥ ምን ያህል እውነት ነው? በዛሬ ቪዲዮ አሸናፊዎችን፣ ሽልማቱ የፈጠረውን ትልቅ የገንዘብ እድል እና የኢትዮጵያ የቲክቶክ ወደፊት እጣ ፈንታ በስፋት እንፈትሻለን። እስከ መጨረሻ ከኛ ጋር ይቆዩ። ቪዲዮው ከተመቻችሁ ላይክ አድርጉት። ለዚህ ቻናል ሰብስክራይብ ማድረጉን እንዳትረሱ።